ገና በጉልህ ያልፈረጠመና ዘለግ ያለ ተክለሰውነቱ ለታይታ ከሚቀያየሩ የፀጉር ቁርጥ ዘይቤዎቹና አፍንጫው ላይ ከሚለጠፍ ብሪዝዌል ፕላስተር ጋር ያ የ21 ዓመቱን ኔይማር ጁኒየርን አስታወሳችሁ? በ2013 የብራዚል ዦሆ ቤኒቶ ታላቅ ተስፋ ነበር። የውቡ እግር ኳስ መገለጫ ተዋናይ ሮናልዲኖ ደብዝዞ ከእይታ ሲጠፋ ኔይማር በሳንቶስ ተገለጠ። ወደ አውሮፓ ከመሻገሩ በፊት በ225 ጨዋታዎች 136 ጎሎችን አስቆጥሮ በተለይ ፍላሚንጎ ላይ ባስቆጠራት ያቺ ድንቅ ጎል የ2011 የፑሽካሽ አዋርድ ተሸላሚ ሆነ። በዚህ ዓመት በባሎን ዶር ቶፕ 10 ውስጥ ማጠናቀቅ ቻለ። ሪያል ማድሪድ አዲሱን የብራዚል እግር ኳስ ሉን ለማስፈረም ጥረቱን አሰፋ። ኔይማርን የማስፈረሙን ሩጫ ግን በድል ያጠናቀቀው ተቀናቃሚው ባርሴሎና ነበር። ኔይማር ብሉግራና ሆኖ የካታሎኒያ ሕዝብ ደግሞ በታላቅ አክብሮትና ፍቅር ተቀበሉ። በካታላን ሰማይ ስር ሊዮኔል ሜሲ፣ ሉዊስ ሱዋሬዝ የመሳሰሉ ተጫዋቾች በቡድን ውስጥ ነበሩና ከእነርሱ ጋር ተጣምሮ አይበገር የፊት መስመር በመገንባት የሶስትዮሽ ክብር በአንድ ዓመት ያገኘው ያ አስደናቂው ባርሴሎና በኔይማርም ጭምር ይታወሳል። ኤምኤስኤን ሜሲ፣ ሱዋሬዝ፣ ኔይማር በድምሩ 131 ጎሎችና 65 አሲስቶችን በማስመዝገብ እስከዛሬ ድረስ ከምናስታውሳቸው ባለ ሶስቱ አንጓ አጥቂ መስመር ከምንላቸው አንዱ ሆኖ ቀረ። ጊሌም ባሌጌ እውቁ የስፔን እግር ኳስ ዘጋቢ ጋዜጠኛ ለቢቢሲ እንዳለው ከሆነ ኔይማር ባርሳን ለመልቀቅ የወሰነው ማርች 2017 ቀን ከፓሪስ ሳን ዠርመን ጋር በተጫወቱበት ዕለት ነበር። በዛ የቻምፒየንስ ሊግ ግጥሚያ ከኋላ ተነስቶ ከመጀመሪያው ጨዋታ ሽንፈት ተነስቶ ባርሴሎና ፔዥን 6-1 ሲያሸንፍ በዚያ ጨዋታ 2 ጎሎችን አስቆጥሮ 1 አሲስት አድርጎ የጨዋታው ኮከብ እርሱ ይሁን እንጂ ከጨዋታው በኋላ ግን ትኩረት ሁሉ ሜሲ ላይ ነበር ይላል ባሌጌ። አርጀንቲናዊው ሜሲ እያለ በባርሴሎና መቼም ቢሆን ኔይማር ነምበር 1 ቁጥር 1 ተጫዋች መሆን እንደማይችል ያረጋገጠው ያኔ ነው ይላል ይሄ ጋዜጠኛ። ስለዚህ እርሱ በካፒቴንነት ወደሚመራው መርከብ መሻገር ነበረበት። ያ መርከብ ደግሞ ረብጣ ዶላር አንጥፎ ነው የተቀበለው። ለዝውውሩም ሪከርድ ዋጋ ሰበረ። ሪከርድ ዋጋ ምንድነው አቀረበለት፣ ከፈለ። ለደሞዙም ጥቅማ ጥቅሞቹም ከፍተኛ ገንዘብ አቀረበለት። ፓሪስ ሳን ዠርመን እሱ 222 ሚሊዮን ዩሮ ወይም 198 ሚሊዮን ፓውንድ ገደማ ከፍሎ እስካሁንም ድረስ ያልተሰበረ የተጫዋቾች ዝውውር ሪከርድ እንዲጨብጥ አስቻለው። እንግዲህ የብራዚል የወቅቱ እግር ኳስ የዘመኑ አርማ በፓሪስ ሳን ዠርመን ግን በተሻሻለ ሚና ግን በታክቲክ ነፃነት ታታሪነት ላይ አተኩሮ በውበት የሚጫወተውን እግር ኳስ ግን ወደ ጎን ትቶ ጥቅሙን ሲያካብት ቆየ። በፉትቦል መደሰቱ የቀድሞ ታሪኩ ሆኖ ይነሳ ጀመር። ከሜዳ ውጭም ለሙያው ቸልተኛ ሆነ። እስከ ሌሊት 9 ሰዓት ድረስ ፕሌይስቴሽን እየተጫወተ ያመሻል። በማግስቱ ልምምድ እያለው ወደ ትሬኒንግም ሲመጣ በደንብ አይሰራም፣ ትኩረቱ ሁሉ ልክ አይደለም እየተባለ ይታማ ነበር። ግን በሊግ ጨዋታዎች ላይ ግን ይሄ በቃል የሚል ይመስል ይሄን ያህል ጥረት ብቻ በቂ ነው የሚል ይመስል በግጥሚያዎች ላይ ኔይማር ጥሩ ተጫዋች ሆኖ ደግሞ የሚታይባቸው ግጥሚያዎች ቁጥራቸው ብዙ ነበር። ጥረቱ መቀነሱ ሃይባ ያጣ ግዴለሽነቱን ግን ማሳየቱን ቀጠለ በፓሪስ ህይወቱ። እንግዲህ በፓርክ ደ ፕራንስ ኪሊያን ኤምባፔ የሚባል ሌላ ደግሞ የፈረንሳይ እግር ኳስ ልዑል አለና በአንድ ጀልባ 2 ካፒቴን
እንዴት ሊሆን ይችላል? በሁለቱ መካከል ፍቅርም ይታያል። እርግጥ ግን ግጭቶችም እየበዙ መቃቃሮች እንዳሉ፣ ኢጎ ደግሞ ለራስ የሚሰጥ ከፍ ያለ ግምት ለዚህ ሁሉ አለመግባባት ምክንያት እንደሆነ በወቅቱ ሲዘገብ መቆየቱ ይታወቃል። ይህ በእንዲህ እንዳለ ታዲያ ሊዮኔል ሜሲ ደግሞ ከባርሴሎና መጣ። ጭራሽ 3 ወር ለሮማሪዮ ለቀድሞ ተጫዋች ፖድካስት እንደተናገረው ኔይማር ከኤምባፔ ጋር ችግሮች ነበሩብኝ፣ ትንሽ ብንጣላም ግን ደግሞ ለቡድናችን አስፈላጊ ተጫዋች ነበር፣ ሁልጊዜ አግዘዋለሁ፣ አወራዋለሁ። ሜሲ ሲመጣ ግን ትንሽ ይቀና ጀመር አለ። ሜሲና ኔይማር ደግሞ ባርሴሎና ወዳጆች ናቸው፣ ጓደኞች ናቸው። ያ ቅርበት አሁንም ቀጥሏል። ይሄ ብራዚል የአሜሪካ ቢኖር እና በፓሪስ ሳን ጀርመን የኔይማር ህይወት ከጥቅም አንጻር ብዙ ያስገኘለት ቢሆንም ከትልልቅ ስፖርታዊ ክብሮች ግን አርቆታል። ፔዤ ሊግ 1 ዋንጫ ቢያሸንፍ የሊግ 1 ክብር ደጋግሞ ደራርቦ ቢወስድ ምንም አያስገርምም። የፓሪሳውያኑ ትልቁ ህልም የነበረው የአውሮፓ ሻምፒዮን መሆን ነበር። ምክንያቱም እነርሱ በትንሹ ኩሬ ውስጥ ያሉ ትልቅ አሳ ናቸው። ፈረንሳይ እግር ኳስን በተመለከተ ሰፋ ያለ ውቅያኖስ ላይ ነው ተወዳድሮ ማሸነፍና ክብራቸውን ከፍ ማድረግ የሚችሉት። እነ ኔይማር፣ ሜሲ፣ ኤምባፔ ከለቀቁ በኋላ ነው ይሄ ክብር የመጣው። በእነዚህ ከዋክብት ሊሆን አልቻለም። በኔይማር ግን እናደርጋለን የሚል እምነት ነበራቸው፣ ተስፋ ነበራቸው እና በፓሪስ የኔይማር የእግር ኳስ ተጫዋችነት ህይወት እንደተጠበቀው ሳይሆን በፔዤና በእርሱ መካከልም ያለው ግንኙነት ችግር ውስጥ በመግባቱ ትኩረቱን ሌላ ከፍ ያለ ጥቅም ወደሚያገኝበት ሊግ መሸጋገር ሆነ። ሳውዲ አረቢያ በ31 ዓመት አልሂላል ኔይማርን አስፈረመው። በአመት 150 ሚሊዮን ዩሮ ደሞዝ እየከፈሉ ያለ ታክስ ማለት ነው። በፈረንሳይ ሲከፈለው ከነበረው 6 እጥፍ ይበልጥ ባለጸጋ የሚያደርገው ቢሆንም ግን ጉዳት ጓዙን ጭኖ አብሮት ወደ ሳውዲ አረቢያ ተጉዟል። ከባድ የጉልበት ጉዳት ስላጋጠመው የጉዞ ሁኔታ መሰናክል ገጠመው። 7 ጨዋታ ብቻ ነው ለዛ ክለብ የተጫወተው። ሳውዲዎችም የሆነ ደረጃ ላይ ሲደርስ ይበቃናል የኔይማር ነገር አሉ። አልሂላልም የሚፈልገውን ነገር አላገኘም። እንግዲህ በ21 ዓመቱ የተለየው ሳንቶስ በ32 ዓመቱ መልሶ የተቀበለው በዚህ ሰዓት ነው። ይሄኛው ኔይማር በአፍላይ ወጣትነት እድሜ ላይ ከነበረው ኔይማር ሰፊ ልዩነት አለው። ተክለሰውነቱ ፈርጥሟል፣ ካዝናው ደልቧል፣ ቆዳው በንቅሳት ተሸፍኗል፣ ኢጎ እጅግ ጨምሯል፣ ልምዱ ካብቷል። የሥራ ተነሳሽነቱ ግን በጣም አሽቆልቁሏል። ነገር ግን የተጫዋችነት ህይወቱን እንደገና እንዲያንሰራራ አፈር ልሶ እንዲነሳ እየሞተ ነው የተባለው የፕሮፌሽናል ተጫዋችነት ህይወቱ እየሞተ ነው እየተባለ ባለበት ሰዓት ሳንቶስ ናልኝ ልጄ ብሎ ኔይማርም ወደ ልጅነቱ ክለብ ተቀላቀለ። የ2026 የዓለም ዋንጫ ቀጣይ ዓላማው ነበር። ራሱን አሳይቶ ፊት ሆኖ የመጨረሻ ዓለም ዋንጫውን ሊጫወት ምናልባትም ከብራዚል ጋር ሻምፒዮን ሆኖ የኢንተርናሽናል እግር ኳስ ህይወቱን በወርቃማ መዝጊያ ጥርቅም አድርጎ ሊዘጋ አስቦ ነበር። ሁኔታው ግን ወደዚያ የሚያመራ አይመስልም። በብራዚል በቴሌቪዥን በኦንላይን ሚዲያ የአደባባይ ቢልቦርዶች ላይ በብዙ ማስታወቂያዎች ላይ ቢታይም ኔይማር ባለፈ ታሪክ እንጂ በአሁኑ ተጽዕኖ አይደለም አሁን ያለው። ከሳንቶስ ጋር ተያይዘው እየወረዱ ነው ወደ ታች። ባለፉት 7 ጨዋታዎች ለሳንቶስ 1 ጎልም አላስቆጠረም፣ 1 አሲስት አላደረገም። ሳንቶስ የወራጅ ቀጠና ውስጥ ነበር። ሰሞኑ ትላንትና ነው ስላሸነፈ አሁን በ1 ነጥብ ከወራጅ ቀጠናው በ1 ነጥብ ከፍ ብሎ የተቀመጠው። 33 ጨዋታዎች ተከናውነዋል። በ33ኛ የጨዋታ ሳምንት ተከናውነዋል። በብራዚል እግር ኳስ ላይ 20 ክለቦች አሉት ብራዚል ላይ የሮሴሪያ 38 ጨዋታዎች ናቸው። አሁን 33 ተከናውኗል። የቀሩት 5 ጨዋታዎች። በእነዚህ 5 ጨዋታዎች ላይ ሳንቶስ
አመርቂ ማንሰራራት ካላሳየ ይወርዳል። ኔይማር መጥቶ ይጠቀማሉ ያለው ሳንቶስ ጭራሽ በፋይናንስ ቀውስ ውስጥ ለዚህ ተጫዋች የሚከፍለው ከፍተኛ ገንዘብ ነው። በፋይናንስ ቀውስ ተመቶ ጭራሽ ወደ ታችኛው ዲቪዚዮን ሊወርድ ጫፍ ላይ የደረሰበት አሳሳቢ ሰዓት ላይ ነው የሚገኘው። እንቅስቃሴው ሁሉ ያበቃለት ተጫዋች አይነት ሆኖ ነው ሰሞኑን የሚታየው። እንዴ አንዳንድ ሃይላይቶችን ብትመለከቱማ በጣም ትደነቃላችሁ። ምን እየሰራ ነው ይሄ ልጅ ትላላችሁ። የመጫወት ፍላጎትም አይታይበትም እኮ እንደው የቀድሞ ያ ምርጥ ብቃቱ ይቀርን። የጨዋታ ፍቅሩ ሁሉ ከውስጡ የተመጠጠ ይመስላል። በቃ የተሰላቸ ነው የሚመስለው። በቡድን ውስጥ ያለው ተጽዕኖ በዝናው እንጂ በእንቅስቃሴው ላይ የተመሰረተ አይደለም። በወቅታዊ ብቃቱ ላይ የተንተራሰ አይደለም። የፊትነስ ጥርጣሬ የሚነሳበታል። ሰውነቱ ትንሽ ወፍሯል ይላሉ። ለዚህ ነው ስለ 2026 የዓለም ዋንጫ ከብራዚል ጋር ለማሰብ ይቸገራል ያልኳችሁ። አሁን ኔይማር ለብራዚል ከተጫወተ 2 ዓመት አለፈው። ባለፈው ማርች ተጠርቶ ነበር፣ በጉዳት ተለየ ከስብስብ። ካርሎ አንቸሎቲ ሰሞኑን በሰጡት መግለጫ የክንፍ ተጫዋችነቱን ትተህ 9 ቁጥር ቦታ ላይ ተጫወት ሲሉት ነበር። አሁን ከፓልሜራስ ጋር ትላንት የነበረው ጨዋታ ላይ 9 ቁጥር ቦታ ላይ እንደተሰለፈን የተረዳሁት። ያን ካደረክ እንግዲህ ከዚያ ለብሔራዊ ቡድን ልጠራ እችል ይሆናል፣ እስቲ አስብበታለሁ የሚል መልእክት ያስተላለፉ ነው ይመስለው አንቸሎቲ። የኔይማር ተስፋ ጠፍቷል ማለት አይቻልም፣ ድርግም ብሎ ጠፍቷል ማለት አይቻልም። ግን በጣም ደብዝዟል። ውድ አድማጮች፣ ያን የመሰለ ተጫዋች እንደዚህ አጨራረሱ በጥርጣሬ ላይ መሰረታል ብለን አላሰብንም። ሌላውን ተውትና ለቤተሰቡ ሳንቶስ አሳውቋል። አባቱ እንደ ማናጀርም ስለሚያገለግል ኮንትራቱን አናራዝምም የሚል ኮንትራቱ ደግሞ ያልቀው መቼ መሰላችሁ? አሁን በዲሴምበር የመጨረሻ ቀን ዲሴምበር ወር ሲያበቃ የሳንቶስ እና የኔይማር ኮንትራትም አብሮ ይጠናቀቃል እና ግንኙነታቸው በዚህ መልኩ ከሳንቶስ ጋር ሊያበቃ ጫፍ ላይ የደረሰበት ሰዓት ነው የሚገኝ። ኔይማር የተባለው ማሽን ውድ አድማጮች በዚህ ሰዓት ላይ የዝገት ማስለቀቂያ ያስፈልገዋል። አልተላቀቀም ገና። እንደ በፊቱ በደንብ አይሽከረከርም። በደንብ ውጤት እያመረ ከ742 ጨዋታዎች 445 ጎሎችና 286 አሲስቶች በኋላ የጨዋታ ውበቱ ከላዩ ላይ ረግፎበት ጥረቱ ለሳንቶስ በቂ አይደለም የሚባልበት ደረጃ ላይ ደርሷል። በህይወት ዘመኑ ያሳለፋቸው ውሳኔዎች የሀብቱን መጠን አሳድገውለት ሊሆን ይችላል። ይበልጥ ቅንጡ ህይወትም እንዲኖር አስችለውት ሊሆን ይችላል። ለምሳሌ ለአልሂላል ሲፈርም ያቀረበውን ቅድመ ሁኔታ በወቅቱ እንደተዘገቡ ታስታውሳላችሁ። 3 ቅንጡ መኪኖች ይቀርቡልኝ አለ። 3 ሳውና ባዝ ያለው ትልቅ ቪላ ቤት፣ የመዋኛ ገንዳው ቢያንስ 40 ሜትር የሚሰፋ ይሄ መሆን አለበት የምታቀርቡልኝ አለ። የግል አውሮፕላን ያስፈልገኛል፣ 30 ለሚደርሱ ጋሻ ጃግሬዎቹ ደግሞ ረዳቶቼ፣ ቤት ሰራተኞች ምናምን ወጪዋቸውን እንድትሸፍኑ ማለት። ይሄን ሁሉ ብሎ የሳውዲ መንግስት ይሁን ብሎ በአልሂላል በኩል የፈለገውን አሟላለት። ቅድም የነገርኳችሁ የደሞዝ ጥቅም እንዳለ ሆኖ በሀብት ሁሉን አግኝቷል። ምንም የቀረው ነገር የለው። በፉትቦል ግን የብራዚል የምንጊዜም ታላላቅ ተጫዋቾች ያገኙትን የዓለም ዋንጫ ለማሳካት ኔይማር አሁን ሩቅ ነው ይመስል። የብራዚል ጋዜጠኛ እንዲህ አለ፣ የብራዚል እግር ኳስን የሚዘግብ ይህ ለብራዚል ፉትቦል አሳዛኝ ነው አለ ትራንስፈር ማርክት ላይ። ኔይማር እንደ ቀድሞ መሆን አልቻለም። ከቀድሞ ግማሹን እንኳን መልሶ ለማግኘት ተስፋ እያሳየ አይደለም። ፐርፎርማንሱ በጣም ደክሟል። ኔይማር እንደ በፊቱ አይሮጥም። ተከላካዮችን እንደ በፊቱ ማለፍ አይችልም። በአካላዊና ቴክኒካዊ ብቃት ማሽቆልቆል ከሁኔታዎች ጋር መላመድ አቅቶታል አለ። ሳንቶስ 15 ጨዋታ አጫውቶታል ኔይማርን። ያስቆጠረለት 3 ጎል ብቻ ነው። ምንም አሲስት የለም። ሌሎች ጓደኞቹ እንዲያስቆጥሩ አላስቻለም። ሰሞኑን ደግሞ ብሶበታል። ክለቡም ሊወርድ ደርሷል። እርሱም አሁን በቀድሞ ታሪኩ ካልሆነ በስተቀር በአድናቆትና በሙገሳ ስሙ የሚነሳበት ሰዓት ላይ አንገኝም።
በየጨዋታው ላይ የሚታየው አካላዊ ቋንቋው ራሱ ፍረስትሬት እንዳረገ እንደ በፊቱ እንዳልሆነ ነው የሚያሳየው። አሁን ከፍላሚንጎ ጋር 3-0 እየተመሩ 86ኛው ደቂቃ ገደማ ቀይሮ አስወጡት። አለቀሳሉ እንደው ማለት ምስሎች አይቻሉ። ተቀይሮ ወጣ። ደስተኛ አይደለም በመቀየሩ፣ ግን አሰልጣኙ ቀይረው ያስገቡት ተጫዋች ልዩነት የፈጠረ ይመስላል። 2 ጎል አስቆጠረ ፍላሚንጎ። ማን ነው ሳንቶስ ምንም እንኳን ፍላሚንጎ 3-2 አሸንፎ ቢያጠናቀቅም ጨዋታው የሳንቶስ የፉትቦል ዳይሬክተር አሌክሳንደር ማቶስ ይከላከሉለታል። እንዲህ አሉ፣ እርሱን የመሰለ ጂኒየስ አሉ፣ እርሱን የመሳሰሉ ጂኒየሶች ሰዎች አይረዷቸውም። ከጊዜያቸው ቀድመው ያስባሉ፣ ነገሮችን በተለየ ሁኔታ ይፈጽማሉ። ነገር ግን ሰዎች ናቸው፣ ስህተትም ይፈጽማሉ፣ ይስቃሉ፣ ያለቅሳሉ። አንተ እንደዛ አይነት ተጫዋች ከሆንክ የሚያውቁህ ይረዱሃል፣ ደግነትና ትህትናህን ያውቁታል። ሰዎች ሊጠሉህ ይሞክራሉ፣ ነገር ግን ሁል ጊዜ ትነሳለህ። ሁሉ ነገር ከአንተ ጋር ይበልጥ ትልቅ ነው። አንተ ደግሞ ከሁሉ ነገር በላይ ከሁሉ ነገር ትበልጣለህ ብለዋል ማቶስ። ሳንቶሶች በተጫዋቹ ደስተኛ ባይሆኑም የሳንቶስ አለቆች ግን ይከላከሉለታል። ካርሎ አንቼሎቲ ግን እድል ሰጥህ ዘንድ አጥቂ ሆነ ተጫውተህ ብቃትን አሳየኝ እያሉት። ይሄ ውድድር ዘመን ሲጠናቀቅ የ2026 የዓለም ዋንጫ ይጀመራል። በዚህ ዓለም ዋንጫ ላይ ካልተሳተፈ ኔይማር በሌላ ዓለም ዋንጫ ላይ ግን እድል አይኖረውም። ቢቢሲ እንዳለው ይህ የብራዚል እግር ኳስ ልዑል አልጋ ወራሽ ተብሎ በብዙ ተስፋ ተጠብቆ ቢቆይም ልዑሉ ግን ንጉሥ ሳይሆን ዘመኑም ያበቃ ይመስላል።